تعالى وبركاته. طيب የሆነ ክርስቲያን ሊገባ ስለ ጌታ እያወራ ነበረ። ጌታ ኃያሉ ጌታ ሰማይ ሆኖ የፈጠራቸውን ፍጥረት ማስጠንቀቅ ማስተማር አቅቶት ነው ወደ ምድር የሚመጣው ብዬ ስጠይቀው ቃሉን ለመሙላት ነው አለ። እሱ ምንድነው? እግዚአብሔር ከልጅ ልጅ ተወልጄ አድናለሁ የሚል ቃል አለ አለ። ይህ ቃል የት ይገኛል ብዬ እኔም ጠየቅኩት። ልጁ ሊያስረዳኝ አልቻለም እና ቻትጂፒቲ ጋር ገባሁ ማለት ነው። ቻትጂፒቲ የሚገርም መልስ ሰጠኝ ማለት ነው። ያው ጥያቄ እንደሚያሳየው እግዚአብሔር ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ በመጽሐፍ ቅዱስ ውስጥ ይገኛል ብዬ ጠየቅኩት። እግዚአብሔር ከልጅ ልጅ ተወልጄ አድናለሁ ብሎ በትክክል የተጻፈ ጥቅስ በመጽሐፍ ቅዱስ ውስጥ አይገኝም ማለት ግን ይህ ሀሳብ የሚመስሉ ግን ይህን ሀሳብ የሚመስሉ ትንቢቶች አሉ። በተለይም መሲሁ ጌታ ኢየሱስ ከዳዊት ዘር እንደሚመጣ እና ሕዝቡን እንደሚያድን የሚናገሩ ለምሳሌ ብሎ ሳሙኤል ምናምን ይላል። እነዚህም በሙሉ ገብቼ ውስጥ ላይ ገብቼ መጽሐፍ ቅዱስ ነገር የለውም። እነዚህ ጥቅሶች አዳኙ ከሰው ዘር እንደሚመጣ ያሳያሉ። ግን ከልጅ ልጅ ተወልጄ አድናለሁ በሚል ቀጥተኛ አነጋገር አይገኝም ይላል። ስለዚህ ሁሉም አንቀጾች እኮ እግዚአብሔር ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ በመጽሐፍ ቅዱስ ውስጥ የላቸውም እኮ ብዬ ጠየቅኩት ማለት ነው። አዎ ትክክል ነው አለኝ። ከዛ በኋላ እግዚአብሔር ከልጅ ልጅ ተወልጄ አድናለሁ በሚል ቃል ወይም በዛ ትክክለኛ ነገር የተጻፈ ጥቅስ መጽሐፍ ቅዱስ ውስጥ የለም ማለት። ከዚህ በፊት ያቀረብኳቸው ጥቅሶች የሚያሳዩት ሙሴ ከዳዊት ዘር እንደሚመጣ አዳኝ እንደሚሆን በሰው ትውልድ እንደሚገለጥ የሚለውን ሀሳብ ነው። ነገር ግን እሱ የጠየቁትን አነጋገር በቀጥታ አይይዙም አለኝ ማለት ነው። ይህ ሀሳብ ደግሞ የክርስትና ዋና መሰረት እንደመሆኑ ይመስለኛል መጽሐፍ ቅዱስ ላይ በቀጥታ መገለጽ ነበረበት። ለምሳሌ አላህ ሱብሃነሁ ወተዓላ ስለ ባህሪያቶቹ ስለሚፈጠሩት አምላኮች በሙሉ በተለያየ አጋጣሚ ቁርአን ውስጥ ይገልጻል ማለት ነው። እንኳን አይደለም የእሱ መምጣት ቢመጣማ በትልቁ ነበር የሚገልጸው። ግን ይሄ ቅጥፈት ነው። እሱ አይመጣም። እሱ የማይመጣ ከሆነ ደግሞ ሞተ ተሰቀለ የሚባለው ነገር ውሸት ሊሆን ይችላል ማለት ነው። አብረን እናያለን። መልካም ጊዜ